ሰላም የኪያ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። ዛሬ ደግሞ በስቡሳ እንሰራለን። በስቡሳ ለመስራት እነዚህ ግብአቶች ያስፈልጉናል። ስሚት፣ ጆዝል ህንድ፣ ዘይት፣ ወተት፣ ስኳር፣ እንቁላል፣ እርጎ፣ ጌመር ወይም ግሽጣ፣ እዚህ ጋር ቤኪንግ ፓውደር። እነዚህን ግብአቶች በማቀላቀል በስቡሳ እንሰራለን። አብራችሁን ቆዩ። በመጀመሪያ እንቁላል እንጨምራለን። ከዛ ስኳር፣ ዘይት፣ እነዚህን እንመታቸዋለን ማለት ነው። እንደዚህ ከመታን በኋላ እርጎ እናደርግበታለን። እኔ ሁለት ነው ያደረኩት። እናንተ የፈለጋችሁትን መጠናችሁን ስለምታውቁ ማድረግ ትችላላችሁ። ሁለት ጌመር ወይም ግሽጣ ነው ያደረኩበት። ከዛ ወተት ጨምራለሁ። አሁን አንድ ላይ መታለ ማለት ነው። እንደዚህ ከመታን በኋላ ስሚት እንጨምርበታለን። ከዛ ጆዝል ህንድ፣ ቤኪንግ ፓውደር አሁን እንመተዋለን። እንግዲህ በዚህ መልኩ ተዘጋጅቶልናል። አሁን ወደ ባይሮክስ እንጨምረዋለን። ኦቨን ውስጥ እንከታለን ማለት ነው። ትንሽዬ ዘይት አረኩበት እንዳይዘብኝ። ትንሽዬ ዱቄት ንስት እናረብ። በስቡሳችን በስሎ ወጥቶልናል። አሁን ስኳር እናረግበታለን ማለት ነው። እኔ ስኳር ስሰራ ማሳየት ነበረብኝ። ይሄ ሺራ ይባላል። ቤት ውስጥ ስለነበረኝ ነው ያልሰራሁትና ሌላ ቀን ሰራላቸዋለሁ። የዛሬው ቪዲዮአችን ይሄን ይመስል ነበር። ቪዲዮውን ከወደዳችሁ ኮሜንት፣ ላይክ፣ ሰብስክራይብ አስተያየት እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ። አመሰግናለሁ።